እዚህ ሶሻል ሚዲያ ላይ ሰዎችን ከሀገር እናመጣለን እያላችሁ ደላሎች የሰው ገንዘብ የምትበሉ ካላችሁ ወላሂ እሳት ነው እየበላችሁ ያላችሁ። ምንም አይጠቅማችሁም። በእናንተ ላይ ጉዳትን ነው የሚያመጣባችሁ። በምድራዊ ህይወታችሁም ዋጋችሁን ታገኛላችሁ፣ ቢረዝምም ጊዜው ማለት ነው። በቀጣዩ ዓለምም ጀሃነም ነው የምትገቡት። የሰው ገንዘብ አላህን ፍሩ፣ ተጠንቀቁ፣ ሐራም ነው። ይኸውላችሁ ሸሂድ ሁሉም ወንጀሉ ይማርለታል። የሰው ገንዘብ ሲቀር በልቶ ከሆነ ያ ሐቁን እስኪመልስ ድረስ የትንሣኤ ቀን በገነት በር ላይ ይቆማታል። ስለዚህ የሰው ገንዘብ አትብሉ። የሰው ገንዘብ ሐራም ነው። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል አላህ። ገንዘባችሁን በመካከላችሁ በሐሰት አላግባብ አትብሉ ይላል። ስለዚህ አላህን ፍሩ፣ ተጠንቀቁ፣ የሰው ገንዘብ አትብሉ። በትክክለኛው መንገድ ሰዎችን ማገልገል የምትችሉ ከሆነ በሰራችሁበት በደከማችሁበት ልክ ልታገኙ ትችላላችሁ። ነገር ግን እያጭበረበራችሁ የማታደርጉትን ነገር እናደርግላችኋለን ብላችሁ የሰውን ብር የምትበሉ ከሆናችሁ ነገ የትንሣኤ ቀን እሳት ነው የሚሆንባችሁ። ይቅርባችሁ።